ሴቱ ወግ ይወዳል፣ ወንዱ ደግሞ ሲከፋው ዝም ማለት ነው የሚፈልግ። ይህንም ለይታችሁ እውነቴን ነው ማለት ዝም ማለት ሴቱ የሚፈልግ ምንድነው? ተወያይታ መፍታት ነው። እንደዚህ ሁኜ እንደዚህ ሁኜ ምን ሆነሃል? ዝም በይ ይኸውላችሁ። እንደዚህ ስትለው እሱ ስለከፋው ወንድ ልጅ የሚያርፈው ዝም ብሎ ሲጨንቀው ነው የሚያወጋ። እሷ ደግሞ ንቆይ ነው የሚመስላት። ይሄ ሁሉ ተፈጥሮን አለማወቅ። ካላወቃችሁ አታግቡ። አገባችሁ ደግሞ ይሄንን አውቃችሁ ነው ማግባት ማለት ነው። ከሰው ጋር እንደምትኖሩም አትርሱት። ድሮ የራስን አመል ተይዞ ነው የሚኖረው አይደል? የራስን አመል። አሁን እኮ የሰው ጠባይ ጭምር ይዞ መኖር ነው ማግባት ማለት። የሰው ጠባይ ጭምር ይዞ መኖር ነው። አሁን አንድ ነገር ልንገራችሁ፣ በክርስቶስ ተዋህዶ ውላጤ የለም፣ በተአቅቦ ነው። ተአቅቦ ማለት ስጋም ስጋነቱን እንደጠበቀ መለኮትም የጌትነት ባህሪውን ሳይለውጥ ነው። ሴቷ ወንድ ልትሆንላችሁ አትችልም፣ ወንዱም ሴት አይሆንላችሁም። በተአቅቦ ነው። ምን ማለት ነው? እኛ ያደግንበትን የኖርንበትን ሰው በእናት አባቱ፣ በጎረቤት፣ በትምህርት፣ ባስተዳደግ የያዘው ማንነት አለው። ያንን በአንድ ጊዜ ሊለውጥልን አይችልም። ወደኛ አይመጣም። ልክ እንደኔ ካላሰብክ አይባልም፣ እንደኔ ካላሰብሽ አይባልም። በምክክር ነው መሆን ያለበት ማለት ነው። ይህ ከሆነ አትጣሉ። የመጨረሻ የምንላችሁ እኔነትን ማስወገድ ነው። በጣም ሰውን የሚያጣለው እኔን፣ አሁን ቅድም እንዳልኩት እኔነትን ማስወገድ። አንዱ ለሌላው ይኖራል እንጂ ፍቅር ማለት መስጠት እንጂ መቀበል ስላልሆነ ማለት ነው። ተረድታችሁኛል አይደለም? እኔ ካላችሁ ትጣላላችሁ፣ ለሌላው ከኖራችሁ ግን አትጣሉም። የመጨረሻው ትዳሩ የሚያረጅበት ምክንያት እግዚአብሔር ሁልጊዜ አዲስ ነው። አንተ ክመ ዓመቲከኒ እያለቅ ስለተባለ እግዚአብሔር አዲስ ነው። አዲስ የሆነ እግዚአብሔር እርጅና የሌለበት በባህሪው ብሌት የሌለበት እግዚአብሔር በትዳራችሁ ካለ ፍቅሩ አያረጅም ማለት ነው። እግዚአብሔር ከሌለ ግን ፍቅሩ ያረጃል። ታዲያ እግዚአብሔር እንዳይኖር የሚያደርገው ምንድን ነው? በተክሊል ተጋብቶ ዚዋዳ ተጋቡ በኋላ ቁርባኑን ማቋረጥ፣ ቤተ ክርስቲያን አለመሄድ፣ ጸሎትን ማቋረጥ፣ ከንስሐ አባት ከመክረ ካህን ከፈቃደ ካህን መለየት፣ ይህን ዓለም አስቀደስ። በዚህ ጊዜ ረድኤተ እግዚአብሔር ከኛ ጋር አይሆንም። ከኛ ጋር ካልሆነ ብቻችን እንቆማለን። ብቻችን ስንቆም ሰይጣን ይረከበናል። ሲረከበን አጥር ማፍረስ ይችላል ማለት ነው። ስለዚህ ከቤተ ክርስቲያን ስትቀሩ፣ ቅዱስ ሥጋውን ክቡር ደሙን መቁረብ ስታቆሙ፣ ቤተ ክርስቲያን መሄድ ስታቆሙ እግዚአብሔር ይለያል። እግዚአብሔር ሲለይ ደግሞ ትዳሩ ያረጃል። ሲያረጅ ይሰለቻል። ሲሰለች ይጨቃጨቃል። ሲጨቃጨቁ ይፋታሉ ማለት ነው።